ከዕለታት አንድ ቀን ነቢዩ ሰለላሁ ዐለይሂ ወሰለም እና ባልደረቦቻቸው እንደተለምዷቸው ተደብቀው ይሰግዱ ሳሉ የረሱላችን አጎት አቡ ጣሊብ በድንገት ብቅ አለ። ሶላታቸውን ሰግደው እስኪጨርሱ ጠበቃቸውና ምን አይነት ሃይማኖት ነው ሲል ረሱልን ሰለላሁ ዐለይሂ ወሰለም ጠየቃቸው። ነቢዩም በእርጋታ ካስረዱት በኋላ ወደ እስልምና ጥሪ ያደረጉለት። እዚህ ግባ በማይባል ምክንያት የአባቶቼን መንገድ አልለቅም ብሎ ቢያሳብብም ልጁን አልይን ግን ከሙሐመድ እንዳይለይ መከረው። አሁን የሰሃቦች ቁጥር ከቀን ወደ ቀን እየጨመረ ነው። በየጊዜውና በየአጋጣሚው የሚወርደው የቁርአን አንቀጽ የልባቸውን ኢማን አጠናከረው። ከዚያም በኋላ አላህ ነቢዩን ቅርብ ቤተሰቦቻቸውን እንዲያስጠነቅቁ ትእዛዝ አዘዛቸው። ነቢዩም በጥበብ መጣራት ጀመሩ። ወደ አንድ ተራራ ላይ ወጥተው የመካ ቁረይሾችን ተጣርተው ሰበሰቧቸው። ሁሉም ሰው የጥሪው ስፍራው ላይ ሲገኝ ነቢዩ እንዲህ አሉ፣ እስቲ ምን ትላላችሁ? ጦር ሊወራችሁ እየገሰገሰ ነው ብላችሁ አታምኑኝምን? አሏቸው። ቁረይሾችም እንዴት አናምንህም? በጭራሽ ካንተ ውሸትን ሰምተንም አይተንም አናውቅም፣ እናምንሃለን ብለው መለሱላቸው። ነቢዩም እንዲህ አሉ፣ እንግዲያውስ እኔ ከፊት ለፊታችሁ ያለን እሳት አስጠነቅቃችኋለሁ። የበኒ ከዓብ ጎሳዎች ሆይ ራሳችሁን ከእሳት አድኑ። የበኒ አብድ መናፍ ጎሳዎች ሆይ ራሳችሁን ከእሳት አድኑ። የበኒ ሃሺም ጎሳዎች ሆይ ራሳችሁን ከእሳት አድኑ። የሙሐመድ ልጅ የሆንሽው ፋጢማ ሆይ ራስሽን ከእሳት አድኝ። ማናችሁንም ላድናችሁ አልችልም፣ ዝምድናውን እንኳን እዚህ ብቻ ነው መቀጠለው አሉ። ቁረይሾች ከነቢዩ የሰሙት ንግግር አስበረገጋቸው። በነቢዩ ላይ ማፌዝና መሳለቅ ጀመሩ። ነቢዩ ግን ወደ አላህ መንገድ መጣራታቸውን አላቆሙም ነበር። የነቢዩ ሁኔታ ያላማራቸው ቁረይሾች ተሰብስበው የነቢዩ አጎት የሆነው አቡ ጣሊብ ዘንድ ሄደው የወንድምህ ልጅ የሚያደርገውን ተመልከት፣ አማልክቶቻችንን ይሰድባል፣ አባቶቻችንን ዝቅ ያረጋል፣ ህልማችንን እያከሸፈብን ነው፣ ምትመልሰው ከሆነ መልሰው አልያም ለኛ ተውልን አሉት። አቡ ጣሊብም ያረጋጋቸውና ይመልሳቸዋል። ነቢዩ ጭራሽ ዳዕዋቸውን ግልጽ አድርገው መጣራት ከጀመሩ በኋላ በደንብ ግልጽ አድርገው በጥንካሬ በገሃድ መጣራት ጀምረዋል። ቁረይሾች የነቢዩ ሁኔታ ጭራሽ ስላላማራቸው ድጋሚ አቡ ጣሊብ ዘንድ ሄደው አቡ ጣሊብ ሆይ ሙሐመድን እንድታስቆምልን ነግረንህ ነበር። አንተኛ ዘንድ የተከበርክና በዕድሜ የገፋህ ሰው ነህ። እኛ አማልክቶቻችንን መሰደብና ቀደምቶቻችንን ማዋረድ ሰልችቶናል። አሁን የመጨረሻ የምታስቆመው ከሆነ አስቁመው፣ አልያም ደም እንፋሰሳለን፣ ወይ እኛ እናልቃለን ወይ እናንተ ታልቃላችሁ ብለው ዝተውበት ሄዱ። ይህን ሰዓት አቡ ጣሊብ ወደ ነቢዩ ሰለላሁ ዐለይሂ ወሰለም ዘንድ ይሄድና ሙሐመድ ሆይ ቁረይሾች እንዲህ ብለው ዝተው ሄደዋል፣ በቃ ይቅርብህ፣ ተዋቸው፣ አማልክቶቻቸውንም አታንሳ፣ የሚጠሉትንም ቃል ላኢላሃ ኢላላህ አትበል አላቸው። ነቢዩም ሰለላሁ ዐለይሂ ወሰለም እንዲህ አሉት፣ ቁረይሾች ፀሐይን በአንድ እጄ ጨረቃን በአንድ እጄ እንኳን ቢያስይዙኝ ጥሪዬን አላቆምም፣ ወይ አላህ ጥሪዬን ያሰፋልኛል ወይ ይገሉኛል አሉት። አቡ ጣሊብም የፈለግከውን አድርግ፣ በጭራሽ እኔ አሳልፌ አልሰጥህም ይላቸዋል። ቁረይሾች ምንም እንኳን ነቢዩን በዱንያዊ ብልጭልጭ ነገራቶች ሊያስቆሙ ቢፈልጉም ነቢዩ ሰለላሁ ዐለይሂ ወሰለም ግን ከምንም አልቆጠሩትም ነበር። አሁን ጊዜው የሐጅ ስነ ስርዓት የሚደረግበት ወቅት ደርሷል። የአረብ ጎሳዎች ከጎሳ መሪያቸው ጋር የሐጅ ወቅትን መካ ለማሳለፍ ወደ መካ ይጎርፋሉ። ቁረይሾች በጣም ተጨንቀዋል፣ ፍርሃት ውጧቸዋል። ምክንያቱም የሌላ ስፍራ የአረብ ነጎዶች በነቢዩ አምነው ነቢዩ ክንዳቸው ይጠነክራል ብለው በጣም ሰግተዋል። ለዚህም አረቦች የነቢዩን ጥሪ እንዳይቀበሉ ምን ማድረግ አለብን በሚለው ሊወያዩ ወደ ታላቃቸው ወሊድ ኢብን ሙጊራ ዘንድ ተሰበሰቡ። ከፊሎቹ እንዲህ አሉ፣ ለሚመጡት አረቦች የሙሐመድን ንግግር አትስሙ፣ እሱ ጠንቋይ ነው እንበላቸው አሉ። ወሊድም ጠንቋይ ሲያዚምና ሲጠነቁል አይተናል፣ ሙሐመድ እንደ ጠንቋይ አይደለም፣
ይህማ ሊሆን አይችልም አላቸው። እንግዲያውስ በቃ ገጣሚ ነው እንበል አሉ። በድጋሚ ወሊድ ይህ ሊሆን አይችልም፣ ግጥምና ገጣሚዎችን አይተናል፣ ሙሐመድ እኮ ግጥም አይደለም የሚናገረው አላቸው። በድጋሚ እሺ በቃ እብድ ነው እንበል አሉ። ወሊድም ይህ አይሆንም፣ እብድ ምን አይነት እንደሆነ አይተን የለ እንዴ አላቸው። በመጨረሻም እሺ ምን አድርገን የሙሐመድን ንግግር እንዳይሰሙ እናድርግ ብለው ጠየቁት። ወሊድም እስካሁን የጠቀሳችሁትን ብትናገሩ ማንም ሊያምናችሁ አይችልም። ሙሐመድ ልጅ ከአባቱ፣ ሚስት ከባሏ፣ ወንድምን ከወንድሙ፣ እህትን ከእህቷ የሚነጥል ደጋሚ ነው በሉ። ያኔ ሁሉም ሰው ይቀበላችኋል አላቸውና በዚህ ተስማሙ።